ሰላም ውድ ተመልካቾቻችን፣ በዛሬው ጉብኝታችን በቤትም ውስጥ ሆነ በተለያዩ ቦታዎች የምንጠቀምባቸው የብርጭቆ ዲዛይኖች እንዴት ይሰራሉ የሚለውን በቦታው ተገኝተን የምናስጎበኛችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ ጥሩ እይታ ነው። መልካም ጊዜ ይሁንላችሁ። I just put a little bit air inside and let it come out and go to the bed. So always the glass blowing starts with this first bubble. We always do some kind of first bubble here. And when you have this. ውድ ተመልካቾቻችን እንግዲህ እዚህ ጋር እንደምትመለከቱት ብርጭቆውን እሳት ውስጥ ካጋለ በኋላ በቀላሉ እንዲሳብ በማድረግ እንዲሁም በብል ሰጥቶ ትንፋሽ ማለት ነው ትንፋሽ ሰጥቶ ትንሽ መጠኑ እንዲያድግ ያደረገው ነው የሚገኘው። ከዚያም በኋላ ደግሞ እንደሚታወቀው ብርጭቆ በ1700 ዲግሪ ሴንቲግሬድ ነው የሚቀልጠው። ስለዚህ ለመስራት እንዲያመቸው እንዲሁም ሙቀቱን ለመቀነስ ሶዳ እንደምታዩት ያደርግበታል ማለት ነው። ከዚህ በኋላ እንግዲህ ወስዶ እሳት ውስጥ ይከተዋል። እዚህ ጋር እንደምትመለከቱት እንግዲህ ከብርጭቆ በእሳቱ ከጋለ በኋላ የተለያዩ ቀለሞች እንዲኖራቸው ቀለም ላይ ያስቀምጡታል ማለት ነው። ከዚያ በኋላ እንደዚህ እንደምታዩት የተለያዩ ቅርጾችን በመስራት እያሳደጉት ይገኛሉ። ከዛ እንደዚሁ እንደተለመደው ትንፋሽ በመስጠት ነው ብርጭቆ ትልቅ ሳይዝ እንዲሆን የሚያደርጉት። በጣም ብዙ ፕሮሰሶች አሉት። አሁን ደግሞ እንደዚህ ቅርጽ እየሰጠው ይገኛል። እንግዲህ ምን ሊሰራ እንደሆነ እኛም አላወቅነውም። እስኪ እናየዋለን፣ አብረን የምንመለከተው ይሆናል። Instrument that you are working for? Those are molds where you can blow inside and that's the you can if you want to make that kind of piece then you can blow it into that mold. Okay. ተመልካቾቻችን በሪሂማኪ ከተማ የብርጭቆ ኢንዱስትሪ ውስጥ ተገኝተን የተለያዩ ዲዛይኖች እንዴት እንደሚሰሩ ያሳየናችሁ ይሄን ይመስል ነበር። አሁን በቀጣይ ደግሞ ዋናው ሙዚየም ውስጥ ገብተን ተገኝተን ብዙ ነገር የምናስጎበኛችሁ ይሆናል። እስከ ቪዲዮው መጨረሻ ድረስ አብራችሁን ቆዩ። ይህ ጥሩ እይታ ነው።
about half kilometers. Here to here. Tractor building and they are there. Okay, that's nice. Okay, we will join there. Thank you very much. የሚያስደንቅ ነገር ላሳያችሁ። የብርጭቆ አበባ በጣም ደስ የሚል ፍጹም ድንቅ የሆነ ዲዛይን የተሰራበት አበባ ነው። አይ ቲንክ የሚበራ ይመስለኛል። በጣም የሚገርም ነው። የብርጭቆ አምፖሎቹ እንደዚሁ በጣም ደስ የሚሉ ናቸውና በጣም ለዓይን የሚማርኩ ናቸው። ከብርጭቆ የተሰራ የማይመስል ነገር ነው። በቃ በጣም የሚገርም ነገር ነው። ደስ የሚል እዚህ ጋር ደግሞ እንደምታዩት ሉል የመሰለ ነገር ነው። በስመ አብ በጣም በቃ ውስጥን ነው የሚያድሰው። አሁን ደግሞ ወደ ኤግዚቢሽኑ ገብተን የምናይ ይሆናል። That one lady who went away Okay. a few minutes ago. Okay. Yeah. This is really amazing, which is not done by a human being. Right? Yeah. Hey, Nee. push this. Again. Okay. Once again. Oh yeah, that feels good. That feels really good. So it produces different type of sound here. This is useful for put something here. Yes, you can put, Yeah. or if you want. Yeah. But that's the idea is that the glass is the same shape. So it fits perfect. Okay, so Who was it also? my works. You are. Yeah. That work the last That is ladies. that is not that is the guy who went who showed you the glass Yeah. maker. It was his work. Okay. Oh. Really? This is for that lady. That lady who went Yeah. away and there is. These are my works. These with the air twist inside.
You make pottery, but this is Maria's work. Made by Maria. Okay. እንግዲህ እንደምታዩት ይሄም ደግሞ በጣም ታስደነቀን አንዱ ትልቅዬ ከግላስ የተሰራ ሶፋ ነው። በጣም ከባድ ነው። ድንቅ ነገር ነው ያየነው። በጣም ደስ ይላል። በተለያዩ ዲዛይን የተሰሩ የብርጭቆ ምርቶችን ሳስጎበኛችሁ ቆይቻለሁ። አሁንም በመቀጠል ደግሞ የተለያዩ ይቀሩናልና ተከተሉን፣ አብረን እንጎብኝ። በጣም በሚገርማችሁ ሁኔታ እዚህ ጋር የምንመለከተው በተለያየ ዲዛይን በተለያዩ ከለሮች በአንድ ቦታ በሙዚየም መልክ ያስቀመጡበት ድንቅ ቦታ ነው። እንግዲህ የብርጭቆቹን ከለር እንዴት እንደሚሰጡ በዋናው በኢንዱስትሪው ማምረቻው ቦታ ሄደን ያየናቸውን ይመስል ነበረ። ይህ እንግዲህ ለጎብኚዎች በሚመችና ለአይን ማራኪ በሚሆን ሁኔታ በአንድ ቦታ አዘጋጅተው ያስቀመጡበት ድንቅ ቦታ ነው። እዚህ ጋር እንደምናያቸው የተለያዩ ቅርጾች ለተለያየ አገልግሎት የሚውሉ የብርጭቆ ምርቶች ናቸው እና በጣም ጥንታዊ እንደሆኑ የሚያሳየን ብዙ ማስረጃዎች እያየን ነው የምንገኘው። እንዲሁም የተለያዩ ስራዎችን ለመስራት የሚጠቅሙ የብርጭቆ ምርቶች ናቸው። በጣም ጥንታዊ ናቸው። የሚገርማችሁ እና እንደዚህ እንደሚታዩት እንግዲህ በጣም ከባባድ እንዲሁም ብዙ ጊዜ ከመቀመጣቸው የተነሳ ላዩ ላይ ስቲክ ያደረገበት ሁኔታ ነው። ደስ የሚል ለእይታ በጣም ማራኪ በሆነ መንገድ ነው እንደዚህ እንደምንመለከተው ያስቀመጡት ማለት ነው። ጽሁፍ ድንቅ የሆነ ቀንድ የሚመስል ነገር ነው። በብርጭቆ በግላስ የተሰራ ነው። በጣም ደስ ይላል።